ያደርግ ጊዜ ሰይጣን ያለቅሳል፣ ይጸጸታል። ምን ነው ያኔ ታዝዤ በነበር እያለ ይሄን ቃል እያለ ይሄዳል። እንዳጠቃላይ ስጅደት ቲላዋ አድርጉ። ባታደርጉ ግን እንደ ወንጀለኛ ተቆጠሩ። ብታደርጉ እንዳታገኙበታላችሁ። ይሄ ነው። እሱ ሌላ ደግሞ አንድ ሰው ቁርአን ሲቀራ የግል የሆነ የራሱ ሰውት መኖር አለበት ወይስ በፈለገ ሰውት መቅራት ይችላል? በፈለገው ይችላል። በሙዚቃ ቀና እንዳይቀራ እንጂ ችግር የለውም። እንደፈለገ መቅራት ይችላል። ኦኬ። አንድ ብቻ ነው የቀራኝ። አንድ ሰው ለአላህ ብሎ አንድ ሰው መጥላት ይችላል? የአላህ ስብሐነ ወተዓላ ህግና ስርዓት ሲዳፈርና ሲክድ ካየህ የዛኔ በዚያ በስራ መቼም ያን ስራ ክፉ ስራ እያደረገ ጥሩ ነው ጎበዝ ብላ አትወደው። በዚያ ነገር ትጠላበታለህ። ያ ነገር ግን ከሱ መራቅ ሳይሆን ዳዕዋ ማድረግ፣ ወደ ጥሩ መንገድ እንዲመለስ፣ ወደ አላህ እንዲመለስ ዳዕዋ እንድታደርገው ይገፋፋል እንጂ ልታዘው ልትከለክለው ይገባል እንጂ ከመጥፎ ነገር ትከለክለዋለህ፣ ወደ ጥሩ ታዘዋለህ። ይሄ በዚያ በስራው ላይ አትወደውም ማለት ነው። ለአላህ በመጥራት ማለት ታላሩ ሲጠጣ አንድ ሙስሊም በመጠጣቱ ተወደዋለህ ወይንስ አትወደውም? አትወደውም በርግጥ ነገር ግን ያ ማለት ራቀው ማለት መሸሽ ያን ሰው ላላ መሸሽ መራቅ አይደለም። ተው አትጠጣ ሐራም ነው ብለህ ትከለክለዋለህ። ነቢያችን ሰለላሁ ዐለይሂ ወሰለም ለተእሙሩነ ቢልማዕሩፍ ወለተንሀውነ ዐኒል ሙንከር አው ለው የሹከነ አላሁ አን ዩዕመኩም ቢዕቃቢሂ ፈተድዑነ ፈላ የስተጂቡ ለኩም አሉ። በመልካም ልታዙ ነው፣ ከመጥፎ ልትከለክሉ ነው። ይህን የማታደርጉ ከሆናችሁ ግን እያያችሁ ክፉን ነገር ዝም ካላችሁ፣ በመልካም የማታዝ ከሆናችሁ አላህ በቅጣቱ ያጠቃልላችኋል፣ እናንተንም ሰሪዎችንም። የዛኔም ብትለምኑት አይሰማችሁም፣ አይቀበላችሁም ማለት። ስለዚህ በመልካም ማዘዝ ከመጥፎ መከልከል የሙስሊም ባህሪና መገለጫ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ብሏል፣ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር። ከእናንተ ትውልዶች ይኑሩ አለ። ምን አይነት ትውልዶች? የድዑነ ኢለል ኸይር፣ ወደ መልካም ነገር የሚጣሩ ትውልዶች ይኑሩ። የእሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር፣ በጥሩ የሚያዙ ከመጥፎ የሚከለክሉ። ወኡላኢከ ሁሙል ሙፍሊሑን፣ እነዚህ ናቸው የሚድኑት አለ። እነዚህ ናቸው የሚድኑት። ከቀደምቶቹ እመቶች ይህ ትውልድ በጣም የተለየበት ባህሪው ምንድን ነው? በመልካም ያዛል፣ ከመጥፎ ይከለክላል። ቀደምቶች ግን ነቢያትን በጣም ያስቸግሩ ነበር። ቀደምቶች በተለይ እስራኤላውያን ነቢይ በመጣላቸው ቁጥር ያን ነቢይ ከእነርሱ አቋም ጋር የማይሄድ ከሆነ ወይ ያሳድዱታል ወይ ይገሏቸዋል። ገብቷቸዋል። ይሄ ትውልድስ እንደዛ አይደለም። የነቢይን ትእዛዝ ተቀብሎ ለትውልድ ቆሞ የሚያስተምር የሚገርም ትውልድ ነው። አላህ በቁርአን ላይ ምን አለ? ኩንቱም ኸይረ ኡመቲን፣ ከትውልድ ሁሉ መልካም ትውልድ ሆናችሁ እናንተ ይለናል። በምን ምክንያት? በቁመት በውበት አይደለም። ያ እኽረጀት ሚናስ ተእሙሩነ ቢልማዕሩፍ አለ፣ በመልካም ስለምታዙ፣ ወተንሀውነ ዐኒል ሙንከር፣ ከመጥፎ ስለምትከለከሉ፣ ወቱእሚኑነ ቢላህ፣ ከዚያ በፊት ደግሞ በእኔ በአላህ የምታምኑ በመሆናችሁ ነው። ወለው አመነ አህሉል ኪታብ ለካነ ኸይረን ለሁም፣ የመጽሐፉ ባለቤቶች በእኔ በአላህ ቢያምኑ መልካም ይሆንላቸው ነበር አለ። ሚንሁሙል ሙእሚኑነ ወአክሰሩሁሙል ፋሲቁን ለን የضሩኩም ኢላ አዛ ኢላ አኺር። እሺ ሌላ የመጨረሻ ደግሞ ቁርአን መቅራት አልቻልኩም። በቃ አንተ ከኦንላይን ስትወጣ ነው እንጂ ቁርአን መቅራት የሚችለው አንተ ኦንላይን ላይ ካለ ቁርአን መቅራት ትቻለሁ። በእውነት እኔ እኮ ታዲያ 24 ሰዓት አልቀመጥም ላይፍ ላይ፣ በሌላ ሰዓት ወጥተህ ትላለህ። አይሽ እንደዛ ናቸው። መርሐባሽ ሰላሙ አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሙሱ ለአላህ ብዬ ወድሃለሁ፣ አላህ ይጠብቅህ። እኔ አንድ ጥያቄና አንድ ሀሳብ አለኝ። የኔ ሀሳብ መነጽር ብትጠቀም የሚል ሀሳብ፣ እንዳትጎዳብን መነጽሩን ብትጠቀም፣ በተለይ ብሉከት እንደዚህ ጨረሮችን የሚከለክል መነጽር ብትጠቀም ሀሳብ ነው። ጥያቄው ደግሞ ሪባ የተቀበለው ወይም የሰጠው ሰው እያወቀ ሐራም መሆኑን እያወቀ ሪባ የተቀበለው ወይም የሰጠው ሰው እንዴት ነው? በተውባ ብቻ ነው ወይስ ከፋራ አለው የሚለው ነው የኔ ጥያቄ። እሺ ሪባ ወይንም ወለድ ከታላላቅ ወንጀሎች መካከል ነው፣ ሐራም ነው። በመጀመሪያ አላህ ስብሐነሁ ወተዓላ ከልክሏል፣ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። አላህ በቁርአን ላይ ወአሐለ አላሁ አልበይዐ ወሐረመ ሪባ ይላል። ንግድን እኔ አምላካችሁ አላህ ፈቀድኩላችሁ፣ ሪባን ወይንም ወለድን ደግሞ ከለከልኳችሁ ይላል። ወለድ ሐራም ነው፣ ክልክል ነው። የሰዎችን ገንዘብ አላግባብ መብላት ስለሆነ ማለት ነው። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ያ አዩሃ አለዚነ አመኑ ተቁላህ ወዘሩ ማ በቂየ ሚነ ሪባ ኢን ኩንቱም ሙእሚኒን፣ እኔን አላህን ፍሩ ካለ በኋላ ከወለድ ራቁ፣ ከሪባ ራቁ እያለ አላህ ስብሐነሁ ወተዓላ ይከለክለናል።
ትክክለኛ አማኞች ከሆናችሁ ራቁ ይለናል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ አድዓፈን ሙዳዓፈ ይላል። እናንተ ያመናችሁ ሪባ አትብሉ እያለ ይከለክለናል ማለት ነው። አይቻልም። ስለዚህ ይህንን እያወቀ ያበላ ሰው ሁለቱም ምንድናቸው? ትልቅ ወንጀል ላይ የወደቁ ሰዎች ናቸው። ወደ አላህ ስብሐነ ወተዓላ ሊመለሱ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እጅተኒቡ አሰብዐል ሙቢቃት ወሚንሁ አክሉ ማለ ሪባ፣ ከሰባት ታላላቅ አጥፊ ወንጀሎች ተጠንቀቁ ራቁ አሉ ነቢ ሰለላሁ ዐለይሂ ወሰለም። አንደኛ ምንድነው? ከነዚያ መካከል አክል ማለ ሪባ፣ የወለድ ገንዘብ መብላት። ስለዚህ ከዚህ ነገር ሰዎች ሊጠነቀቁ ይገባል። ይህን ያደረገ ሰው ታዲያ አሁን ከተውበተ ምንድነው የሚጠበቅበት? አንደኛ ወደ አላህ ተውበት ማድረግ፣ ዳግም ወደ ሪባ ላይ መለስ። ሁለተኛ ምንድነው? በቻለው አቅም ሰደቃ ማድረግ። በገንዘብ በኩል ሰውየው ኃጢአት አድርጎ ከሆነ ያንን የሚያካክስለት ሰደቃ ያድርግ። ጀዛከላሁ ኸይረን። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጌታ ሰው ዘመንህን ጌታ ይባርክልን። አንድ ጥያቄ አለኝ። እሺ፣ ጥያቄ ነው። ሰላም አለይኩም። መጨረሻ እንግዲህ ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሴን ወላሂ በጣም ነው የምወደህ። አላህ ይወደደው ወንድሜ። ልቀጥል? ቀጥልሽ። እሱ ጥያቄ ነበረኝ። ጥያቄያቸው ምንድን? ቀጥል፣ እየሰማሁ። ጥያቄ ነበረኝ። እንትን ነበረ ላይቭ ላይ ማለት ነው። ላይቭ ላይ እየገባው ማለት ነው። አንዳንድ ላይቭ እንትኖች እያየው ያው እንዳንተ የተለያዩ እንደዚህ በክርስቲያኖችም እንደዚህ እያወጡ ሙስሊሞችን ግቡ እያሉ የሚጠይቁ ነበሩ እና ማለት ነው። እና ሱራ ኒሳ 23 ትንሽ እንድታብራራልኝ ፈልጌ ነበር። ሙፈሲሮች ቅዱሳኖች አይሰማም? እሱ እሺ፣ እየሰማሁ ነው። ሙፈሲሮች አይሰማም? ወንድም እየሰማህ ነው። ሱረቱ ኒሳ ቁጥር ስንት ነው ያልከው? እሱ እሺ እኮ ሱራ ይሰማል ወይ? 23 እኮ ይሰማ። እሺ ከተሰማህ ጥያቄ ምንድን ነው? በዚያ ላይ ረጅም አንቀጽ ነው። ጥያቄውን ንገረኝ። ያልገባህ ምንድን ነው በዚያ አንቀጽ ላይ? አዎ ይሰማል። ጥያቄ ምንድን ነው በዚህ ነው? ይሄ ምንድን ነበር? ወሲብ ምናምን የሴት ልጅን ሴተኛ ዳሪን በብር ምናምን ሴተኛ ዳሪን በብር እንትን ማለት ይቻላል ምናምን እያሉ በጣም እያወዛገባቸው ነበር። እና አያወዛግቡም፣ ራሳቸው ናቸው የተወዛገቡ ያሉት። አንተን ጥያቄህን በዛ ላይ ጠይቅ። ሴተኛ ዳሪ የለም። ሴተኛ ዳሪ በእናንተ ሴተኛ ዳሪ እንዴት ነው? በብራቸው ከሆነ ትችላላችሁ ምናምን። በጦርነት ጊዜ ምናምን የሴተኛ ዳሪ በብር ምናምን እያሉ እያወዛገቡ ነበር። እና ትንሽ ጥያቄ ስለነበር ነው። በቃ ለወረዳና አዳምጥሽታች እኮ ትንሽ ተፍሲሩን ፈል ሄዳ አታይም? እንደዛ አንተ ቁርአኑ ላይ ሴተኛ ዳሪ የሚለውን ቃል አሳዩ ይበላቸው። እንደማያሳይ የራሳቸው ትርጓሜ እንደሆነ ትረዳለህ። ይዘን ሴትና የግልሙትና ልጆች ለአንተ ውሰድ አለው። ከዚያስ እርሱም ሄዶ የደቤላይንም ልጅ ጎሜርን አገባ። ጎሜር የምትባል ጋለሞታ ሴት አገባ ሄዶ። እርሷም ጸነሰች፣ ወንድ ልጅንም ወለደችለት አለ። ያ ሰላም እና ጋለሞታ ሴት እናግባለው። ጋለሞታ ሴት አገባ። ጋለሞታ ማለት ዝሙተኛ የሆነች ሴት ያጅማ አጅብ ነው። ሄዳ ንስሐ እንድታደርግ ጥራት ነው አምላክ የሚለው አይደለ እንዴ?
ሂድና ባር ቤት ሄደህ ታገባለህ ማለት ነው። ጋለሞታ ሴት ሂድና አግባ ነው። ሂድ አገባ፣ ምንም አማራጭ የለውም። እዛች አለ አይደለ? ይሄ ነው። ይሄም በስንት ነው ከተባለ ዋጋው ሁሉ ተቀምጧል። 15 ብር ነች። ዋጋዋ ነው ያሳያችሁ እስኪ 15 ብር። ያው እና እዚያው ጋር ሶስተኛው ምዕራፍ ላይ እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ምናል ከዚያ በኋላ የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ። እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት። 15 ብር እንጀባ ብለናል። እኔም በ15 ብርና በአንድ ቆርስ መስፈሪያ ተኩል ገብስ ገዛኋት። የጌታ ሰው ጋለሞታ ሴት በ15 ብር ሴት ትገዛለህ እንትላለህ ማለት ነው። አሜን ነው። አንድ ጊዜ አንድ ጥያቄ ናት። አንድ ጊዜ ቁርአንስ ላይ ያለው ምንድን ነው ከተባለ ስለ መህር ነው። እነሱ ምንድን ነው